እቺ የምትመለከቷት የኢንስታግራም ሞዴል አምልኮ ብላ የጀመረችው መንገድ ጠልፎ ጥሏታል። ካት ትባላለች። ብራዚላዊት ናት። ጥሩ ስራዎችን ስትሰራ ቆየች። በዛው በሞዴልነት ሙያዋ ብዙ ሀገራትንም በስራዋ ሄደች። የመጽሔቶች የፊት ሽፋናቸው ነበረች። ከጥቂት ዓመታት በኋላ ግን ስራዋ የምታሰፋበት እውቅናዋንም ወደምታሳድግበት ሀገር ሄደች፣ ወደ አሜሪካ። በኒውዮርክ ያሰበችውን መኖር ጀመረች። ከ1 ሚሊዮን በላይ የኢንስታግራም ተከታዮችንም አፈራች። ምኞቷ ሁሉ ሰመረ። እውቅና በደጇ ሆነላት። ግን ጉድ የሚያስብለው የእሷ ጉድ የጀመረው ከዚህ በኋላ ነው። የተለየ መለኮታዊ ስጦታና ኃይል አለኝ ማለት ጀመረች። ይኸው እጠነቁላለሁ እንደማለት ነው። ሀብት ንብረት አሳፍሳለሁ ብላ ጉዞዋን ስትጀምር ነው የወደፊቱን ተነብያለሁ፣ መለኮታዊ ድምጾች ወደ እኔ ይመጣሉ ማለቷ ሳይበቃ የራሷን የህይወት ታሪክ እንዲሁ ቀምራ ጻፈች። የሰው ልጅ እንግዲህ በ25 ዓመቱ የራሱን የህይወት ታሪክ ሲጽፍ አስቡት። ኤቮዝ የተሰኘ ታሪክ ስትል ያሰፈረችበት መጽሐፏ ነው እንግዲህ በብዙዎች ተነባቢ ሆኖ ነበረ። ተከታዮቿ የበዙ አይደሉ፣ እየገዙ አነበቡላት። የብራዚላውያን የቴሌቪዥን ሾዎች ላይም እንድትቀርብ ምክንያት ሆናት። ይሄ እውቅናዋ ሊዮናርዶ ዲካፕሪዮን ዴት እንድታደርግ አደረጋት። አወቃችሁት? የታይታኒኩን ታዋቂውን ሊዮናርዶን፣ እሱን ማለት ነው። እውቅናዋ ደራላት። ካት ዌብሳይቷን ከፍታ በመለኮታዊ ኃይሌ ላደርግላችሁ ልደግፋችሁ ማለቷን ቀጠለችበት። ለዚህ ግን ክፍያን ትቀበላለች። ሀብታም ላደርጋችሁ፣ ላፈቀራችሁትን ሰው የእናንተ ላድርግላችሁ፣ መስተፋቀር በሉት። መንፈሳዊ ምክርንም ይጨምራል። የሚያስቅ ይመስላል አይደል? ግን በርካታ ተከታዮቿ አምነዋታል። መለኮታዊ ልዩ ኃይል አላት ብለው ተቀብለዋል። በ2019 አንዷ ተከታዩዋ አና ትባላለች። የካትን ህይወት ታሪክ መጽሐፍ አነበበችላት። የምትለው የምትጽፈውን ሁሉ በፍቅር ነው የምትከታተለው። አንድ ቀን ግን ወደ እርሷ መቅረብ ፈልጋለሁ ብላ የእብደት ስራን ሰራች። ከማሳቹሴትስ ከምትኖርበት ወደ ኒውዮርክ ሄደች። ከካት ጋር እሷ አፓርትመንት ልትኖር፣ የእሷንም አሲስታንት ጸሐፊ በሉት በእኛ ሀገር አባባል። ወደ አፓርታማዋ ስትገባ ግን የጨው አመድ ሆና ድርቅ ነው ያለችው። በኢንስታግራም ካት ከምታሳየው ፍጹም ሊገናኝላት አልቻለም። የቆሸሸ የሚሸት ቤት ውስጥ ነው የተገኘችው። ለወራት የተጸዳ እንኳን አይመስልም። በኦንላይን በኢንስታግራም የካትን ማማለያ አይታ ጓግታ የመጣችው አና ህይወቷ የመከራ ሆነባት። እዚህ መታ እንደውም ጭራሽ የጽዳት ሰራተኛ ሆነች። የምትተኛውም ከካት ድመት ጋር ሶፋው ላይ ነው። የምታስተኛትም ለጥቂት ሰዓታት ብቻ ነበር። ይህ እንግዲህ የሆነው በአሜሪካ በደራችሁ ኒውዮርክ ነው። በማህበራዊ ሚዲያ ቅንጧ፣ ዘናጯ፣ የምታሳየ ሁሉ የሚያጓጓው መለኮታዊ ኃይል አለኝ ብላ ብዙዎችን ያታለለችው ሴት ህይወት ይሄ ነው። አና ከፍልሻለሁ የተባለችውንም ቀርቶ ድንቡሎ ሳታገኝ ለ3 ወራት ቆየች። አንገሸገሻት። በቃኝ ብላ ጥርግ አለች። ካት ግን ማሰብ ጀመረች። በተከታዮቿ ላይም ስልጣን አለኝ በማለት በ2022 ከኒውዮርክ ወደ ቴክሳስ ኑሯን ቀየረች። ባለ 5 መኝታ ቤት ተከራየች። ስለዚህ ተከታዮቿን ሰዎች መቅጠር እንደምትፈልግ ግን አብሯት መኖር እንዳለባቸው በኢንስታግራም ገጹ አጋራች። ያው ባለኝ መለኮታዊ ኃይል ያው ጥንቆላ በሉት እረዳችኋለሁ፣ እንደናንተ በምድር ሀብታምና የተንደላቀቀ ሰው አይኖርም አለች። አምነዋታል። ብዙዎች ተከታዮቿ ያልተስማሙት አብረው በመኖራቸው ብቻ ነበር። ጉድ በሉ። 3 ሴቶች ግን ያለቻቸውን ሁሉ ሊያሟሉ፣ 2 ከትውልድ ሀገሯ ብራዚል፣ አንዷ ደግሞ ከጀርመን ወደ ቴክሳስ ዘመናዊውን ጥንቆላ ፈልገው ይችን ሴት ሊካድሟት መጡ። ጉዳዩ መቀየር የጀመረው ከዚህ በኋላ ነው። ካት ገንዘብ የምታገኝበትን የሰፋ እቅዷን ጀመረች። አንዷን በሚያስፈራ ክፍል ውስጥ የጥንቆላ ካርዶቿን ሰብስባ ጥንቆላ ላይ እንደሆነች አስመስላ ያንቺ ዕጣ ወጣት ዳንሰኛ መሆን ነው ትላታለች። መለኮታዊ ኃይሉ የነገረኝ ይሄንን ነው። ያው ስትሪፐር አደረገቻት። አይደንቃችሁም? ከሷ ጋር ለመኖር መስማማታቸው ሳይንስ መለኮታዊ ኃይል አላት ብለው አምነው ያለቻቸውን ለማድረግ ተስማሙ። ክለብ ውስጥ ራቁታቸውን ይህንን ዳንስ ስራ ጀመሩ። ለካት በረከት ነው የሆነላት። ገንዘብ ማፈሷን ጀመረች። ለ3ቱም ህግ አውጥታ ነበር። ባርነት በሉት የገቡት። እርስ በርሳቸው ማውራት አይችሉም። እሷን ሳያስፈቅዱ ከክፍላቸው መውጣት አይችሉም። ሽንታቸውን ለመሽናት እንኳን ሲወጡ ከሷ ፈቃድ ጠይቀው ነው። አስቡት፣ መጸዳጃ ለመጠቀም ፈቃድ ሲጠየቅ። ይህንን ባያደርጉ ግን ጩኸቷና የምታደርጋቸው ነገር ከባድ ነበር። አንድም የሚያውቁት ሰው ደግሞ በሀገሩ የለም። አስቡት፣ አንድም የምታውቁት ሰው በሀገሩ ሳይኖር ህግና ስርዓት እንደዚህ ሲደራረብባችሁ ደግሞ መለኮታዊ ኃይል አላት ብለው ስለሚያስቡ ይፈሯትም ነበር። በዚህ ሁኔታ ግን አንዷ በቃኝ የህይወት መረረኝ ብራ ለመውጣት ታስባለች። አደረገችው፣ ጠፋች። 2 ግን እዛው ከሷ ጋር ቆዩ። ካትም ቁጥጥሯን አበዛችው። ስልካቸውን ጭምር ወስዳ የሚያወሯቸውን ሁሉ ብሎክ አደረገችባቸው። ጭራሽ የራቁት ዳንሳቸው አልበቃ ብሏት ገላቸውን መሸጥ እንዲጀምሩ በኦንላይን ለገበያ ቀረበቻቸው።
በዚህም ዳጎስ ያለ ገንዘብ እንደሚያመጡ አሊያም ወደ ቤት እንዳይመጡ አደረገቻቸው። ይህንን ካላደረጉና አንድ እነሱን የሚገዛ ሰው ካላገኙ ምርጫቸው በየመንገዱ ማደር ነው። በዚህ ሁሉ መካከል ቤተሰቦቻቸው፣ ጓደኞቻቸው በብራዚል ያሉት መጨነቅ ጀመሩ። ልጆቻችን፣ ጓደኞቻችን የት ደረሱ ብለው በማሰብ ከመብሰልሰል አልፈው ወደ ፖሊስ በ2022 ሄደው አመለከቱ። የሶሻል ሚዲያ ንቅናቄም ተጀመረ። እነዚህ ሁለት ሴቶች ጠፍተዋል ተብሎ ታሪካቸውም ጭምር በብራዚል ተጥለቀለቀ። ይሄ ጉዳይ በብራዚል ብቻ አልቀረም፣ ወደ አሜሪካም ተዛመተ። ታዲያ ለመጀመሪያ ጊዜ በካት የኦንላይን ኑሮ ማላ በኋላም አልፈልግም ብላ የወጣችው አና ትመለከተዋለች። እነዚህ ቀንደኛ የካት ተከታይና ወዳጆች አይደሉ? ለኤፍቢአይ ደወለች። ኤፍቢአይ ምርመራውን ይጀምራል። በዚህ መካከል የሁለቱን ፎቶ በኦንላይን ለሴተኛ አዳሪነት ሽያጭ የቀረቡበትን ያገኛል። ኤፍቢአይም በአካባቢው ላለ ፖሊስ ያገኘውን መረጃ በመስጠት የአካባቢውን ፖሊስ ካትንና ሁለቱን ታጋቾች ለማነጋገር ይጠራል። የዚችኛዋ ሐሰተኛ አጋች ጠንቋይ ጉድ አበቃላት። ሁለቱ ሴቶች ዝርዝሩን ሁሉ ተናገሩባት። ፖሊሶቹም ወደ ብራዚል መለሷት። በህገ ወጥ የሰዎች ዝውውርና በባርነት ተከሰሰች። ፍርድ ቤት ተገተረች፣ ተፈረደባት። ግን ፍርዷ 8 ዓመት ብቻ ነበር። ያሳዝናል። ያው ሰብስክራይብ አድርጋችኋል ብዬ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብሮነታችሁን ከኛ ጋር አዝልቁ። የተለያዩ እንደዚህ የመሰሉ አስደናቂ የዓለማችንን ጉዳዮች እንዲሁም ደግሞ እውነተኛ የወንጀል ታሪኮችን ወደ እናንተ እናደርሳለን። እናመሰግናለን።